በጉጉት ሲጠበቅ የነበረው የ2027 ዲቪ ሎተሪ ተቋረጠ። አዎ ሰምታችሁኛል። እንደተራዘመ ሲናገር የነበረው የ2027 ዲቪ ሎተሪ መቋረጡን ዛሬ ቢቢሲ በሰበር ዜናው አስነብቧል። አሜሪካ በየዓመቱ የምታካሂደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ወይም ዲቪ አገዱ። ጥቃቱን ፈጽሞ ያረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ በ2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የአገር ውስጥ ደህንነት ሚኒስቴር የሆኑት ክሪስት ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜ እንዲቋረጥ መዳረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቬስ ቫለንቴ በዚህ ሳምንት መጀመሪያ ላይ የቴክኖሎጂ ተቋም ፕሮፌሰር ኑኖን ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራም በአሜሪካ በስደተኝነት በቂ ድርሻ እንዳላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘት በር ከፋች ነው። ይህ መረጃ ባለቤትነቱ የቢቢሲ ነው እና ለእንደዚህ አይነት ሰበር መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ።